የሕግና የፊደል ሰው ነበሩ። የአባቶቼን ልማድ በቅናት እከተል ነበር። ሳኦል ተብዬ በኩራት የምጠራ ስም ለእግዚአብሔር እንደምሠራ አስቤ ነበር። ቤተ ክርስቲያንን እከብ ነበር። የመንገዱን ተከታዮች እከታተል ነበር። በልቤ ቁጣ ነበር፣ በእጄ ማስፈራራት እውነት እንደምገኝ አስቤ ነበር። ነገር ግን በመንገድ ላይ ሲጓዝ እንደ ደማስቆ ድንገት ብርሃን ከሰማይ በእኔ ላይ አበራ። ያለኝን ኃይል ሁሉ አፈር ላይ ጣለ። ሕይወቴን የሚቀይር ድምፅ ተሰማ። በደማስቆ መንገድ ብርሃን አበራ። ከጨለማ ወደ ብርሃን ተራኝ። ሳኦል ሳኦል ለምን ታሳድደኛለህ? የጌታ ድምፅ ነፍሴን አነቃ። በተጋ ዓይኔ ተከፈተ። እውነትን መንገድን ሕይወትን አገኘው። ከጨለማ ወደ ብርሃን ተመለስ። በክርስቶስ ውስጥ አዲስ ሰው ሆንኩ። ወደ ምድር ወደኩ ተደነቅኩ። ከሰማይ ድምፅ ስሜኝ ጠራ። አንተ ማነህ ጌታ እል ነበር። እኔ ኢየሱስ ነኝ የምታሳድደኝ አለኝ። ዓይኖቼ ተዘጉ አላየሁም። ነገር ግን በእምነት መንገድ ጀመሩ። ባናኛች ዓይኔ ተከፈተ። መንፈስ ቅዱስ ሕይወቴን ሞላ። ከአሳዳጅ ወደ ምስክር ተለወጡ። ከጨለማ ወደ ብርሃን ተጠራሁ። ለአሕዛብ ስምህን እንድሰብክ ጸጋ ሕይወቴን ቀየረ። አሁን አልኖርም እኔ ነገር ግን ክርስቶስ በእኔ ይኖራል። የቀድሞ ነገር አልፎ አዲስ ሆኗል። በእርሱ ውስጥ ነፃ ሆንኩ። በደማስቆ መንገድ ብርሃን አበራ። ከጨለማ ወደ ብርሃን አንተራኝ። ሳኦል ሳኦል ለምን ታሳድደኛለህ? የጌታ ድምፅ ነፍሴን አነቃ። በተጋ ዓይኔ ተከፈተ። እውነትን መንገድን ሕይወትን አገኘው። ከጨለማ ወደ ብርሃን ተመለሱ። በክርስቶስ ውስጥ አዲስ ሰው ሆኖ በደማስቆ መንገድ ብርሃን አበራ። ከጨለማ ወደ ብርሃን ተራኝ። እውነትን መንገድን ሕይወትን አገኘው። በክርስቶስ ውስጥ አዲስ ሰው ሆኖ በክርስቶስ ውስጥ አዲስ ሰው ሆኖ አዲስ ሰው